ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንኳን ወደ ቢቲ ዊዝ ሚጥ ዩቲዩብ ቻናል በሰላም መጣችሁ። ዛሬ መስታወት ፊት ቆማችሁ ጸጉሬ ለምን አይረዝምም ብላችሁ ለተጨነቃችሁ ወይም ደግሞ በጸጉር መሳሳት ለተሰቃያችሁ ሁሉ ትልቅ የምስራች ይዤላችሁ መጥቻለሁ። ብዙዎቻችን ረጅምና ያማረ ጸጉር እንዲኖረን ውድ የሆኑ የኬሚካል ውጤቶችን እንገዛለን። ነገር ግን እውነተኛ የጸጉር እድገት ሚስጥር ያለው ውድ ሱቆች ውስጥ ሳይሆን እዚሁ በቤቱ በኩሽና ውስጥ እንደሆነ ብነግራችሁስ? ዛሬ በሳይንሱ የተረጋገጡ በቤታችን በሚገኙ ቀላል ቅመሞች ብቻ የጸጉራችንን እድገት በሁለት እጥፍ የሚጨምሩ 3 አስደናቂ ዘዴዎችን አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስም አብራችሁን ከቆያችሁ ብዙዎቻችን የምንሰራውንና የጸጉር እድገታችንን የሚገለውን ትልቁን ስህተት እነግራችኋለሁ። ዝግጁ ከሆናችሁ ወደ መጀመሪያው ዘዴ እንለፍ። የመጀመሪያው ጥያቄ ራሳችንን ልንጠይቅ የሚገባው ጸጉራችን ለምን አይረዝምም ነው። የኔ እህት ውድ ውህዶችን ለመግዛት ከመሄድሽ በፊት አንድ እውነታ እንረዳ። ጸጉራችን ሁልጊዜ ያድጋል። ነገር ግን የሚያድገው ጸጉሩ ከስሩ እየተነቀለ ወይም ደግሞ ከጫፍ እየተሰባበረ ከሆነ እድገቱ አይታየንም። እስኪ ጸጉርን እንደ ተክል አስቡት። ተክሉ እንዲያድግ አፈሩ ወይም ደግሞ የጭንቅላታችን ቆዳ ጤናማ መሆን አለበት። ዛሬ የምንጠቀማቸው ግብአቶች ማለትም ቀይ ሽንኩርት፣ ሮዝመሪ እና የጎሎ ዘይት በዘፈቀደ የተመረቱ አይደሉም። እነዚህ ግብአቶች የጸጉር ስር የደም ዝውውርን የሚያነቃቁና አስፈላጊ የሆኑ ፕሮቲኖችን የሚሰጡ ናቸው። ቪዲዮውን ከመቀጠላችን በፊት ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አግዙኝ። በተጨማሪም ከየትኛው የአህጉር ክፍል እያያችሁን እንደሆነም ኮሜንት ላይ አስቀምጡልን። ወደ መጀመሪያው ዘዴ ስንሄድ የቀይ ሽንኩርት ውሃን እናገኛለን። ታዲያ ይሄ የቀይ ሽንኩርት ውሃ ብዙውን ጊዜ ብዙዎቻችሁን ሽታው ሊያስፈራችሁ ይችላል። ነገር ግን ውጤቱን ስታዩት ሽታውን ትረሱታላችሁ። ቀይ ሽንኩርት ሰልፈር የተባለ ማዕድን በከፍተኛ ሁኔታ ይዟል። ይህ ማዕድን ጸጉራችን እንዲጠነክርና እንዳይሰባበር የሚያደርገው ክሬቲን የተባለ ፕሮቲን ለማምረት ወሳኝ ነው። አዘገጃጀቱም አንድ ትልቅ ቀይ ሽንኩርት ልጦ በመክተፍ በኤሌክትሪክ መፍጫ መፍጨት፣ በመቀጠልም በንጹህ ጨርቅ በመጭመቅ ውሃውን ብቻ ማውጣት። ሽታው እንዳያስቸግራችሁ ደግሞ አንድ የሾርባ ማንኪያ የሎሚ ጭማቂ ወይም ደግሞ ጥቂት ጠብታ የላቬንደር ዘይት መጨመር ትችላላችሁ። አጠቃቀሙም ጥጥ በመጠቀም የጸጉራችሁን ስሩን ብቻ መቀባት። ለ5 ደቂቃ በጣቶቻችሁ የጭንቅላት ቆዳችሁን ማሳጅ አድርጉት። ይህም የደም ዝውውርን ያነቃቃል። ለ30 ደቂቃ አቆይታችሁት በሻምፖ ታጠቡት። ይህን በሳምንት 1 ጊዜ ካደረጋችሁ በወር ውስጥ ለውጡን በአይናችሁ ማየት ትችላላችሁ። ሁለተኛው ዘዴ የሮዝመሪና የግሪን ቲ ቶኒክ። ይሄ ዘዴ ደግሞ ለቀን ተቀን አጠቃቀም በጣም ምቹ የሆነ የሮዝመሪ ቶኒክ ነው። ቅባት ጸጉሬን ያለሰልሰዋል ለምትሉ ሰዎች ይሄ ምርጥ አማራጭ ነው። ሮዝመሪ በሳይንስ እንደተረጋገጠው የጸጉር መሳሳትን በመከላከል ረገድ እጅግ በጣም ውጤታማ ነው። ግሪን ቲ ደግሞ ጸጉር እንዳይረግፍ ከሚያደርጉ አንቲ ኦክሲዳንቶችን ይዟል። አዘገጃጀቱም እንዴት ነው ካላችሁኝ 2 ብርጭቆ ውሃ ማፍላት። ውሃው ሲፈላ 3 አነስተኛ የሮዝመሪ ዘንጎችንና 1 የግሪን ቲ ፓኬት መጨመር። ለ10 ደቂቃም ካንተከተካችሁት በኋላ አውረዳችሁ እንዲቀዘቅዝ ማድረግ። አጠቃቀሙም ይህንን ውሃ በመርጨት ጠርሙስ ውስጥ አድርጋችሁ በየቀኑ ማታ ማታ ጸጉራችሁን ተቀቡት። መታጠብ አያስፈልገውም። ጸጉራችሁንም አያጣብቅም። ደስ የሚል መዓዛም ይኖረዋል። ወደ 3ኛው ዘዴያችን ደግሞ ስናልፍ የጎሎ ዘይት ወይም ደግሞ ካስተር ኦይልንና የኮኮናት ቅባት ናቸው። ይሄ የመጨረሻ ዘዴ የጸጉር መሰባበርን ለመከላከል እጅጉን ይረዳል። ጸጉራችሁ ከጫፍ እየተቆረጠ ለተቸገራችሁ ይህ ትልቅ መፍትሄ ነው። የጎሎ ዘይት ወይም ደግሞ ካስተር ኦይል ጸጉሩን የማወፈርና የማሳደግ ተፈጥሯዊ ኃይል አለው። አዘገጃጀቱም የጎሎ ዘይት ወይም ደግሞ ካስተር ኦይል የምንለው በጣም ወፍራም ስለሆነ ብቻውን ለመቀባት ይከብዳል። ስለዚህም 2 ማንኪያ የጎሎ ዘይት ከ2 ማንኪያ የኮኮናት ቅባት ጋር ቀላቅሉት። አጠቃቀሙም በጣም ቀላል ነው። ውህዱን በጸጉራችሁ ጫፍና መሳሳት በጀመረ የራስ ቅል አካባቢ ተቀቡት። ከዚያም በፌስታል ወይም ደግሞ በጸጉር መጠቅለያ ሻወር ካፕ ለ1 ሰዓት ሸፍናችሁ አቆዩት። ይህም ቅባቱ ወደ ጸጉራችሁ ውስጠኛ ክፍል እንዲገባ ሙቀት ይፈጥራል። በመጨረሻም በሻምፖ በደንብ ታጠቡት። እንግዲህ የዛሬው ቁም ነገራችን ይህንን ይመስላል። ነገር ግን አንድ ነገር ልንገራችሁ። ቪዲዮውን ማየት ብቻ ለውጥ አያመጣም። በተግባር መሞከር አለባችሁ። ዛሬ አንድ የ30 ቀን ፈተና እንጀምር። ከነዚህም 3 ዘዴዎች አንዱን መርጣችሁ ለተከታታይ 4 ሳምንታት ተጠቀሙት። ዛሬውኑ የጸጉራችሁን ፎቶ አንሱና ከወር በኋላ ካለው ለውጥ ጋር አነጻጽሩት።
ውጤቱንም ስታዩ ትገረማላችሁ። በዚህ ፈተና ላይ የምትሳተፉ ካላችሁ ኮሜንት ላይ እሳተፋለሁ ብላችሁ አስቀምጡልኝ። ጥያቄ ካላችሁም ለመመለስ ዝግጁ ነኝ። ቪዲዮውን ከጠቀማችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉላችሁ። ስላያችሁኝም ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ውብና ጤናማ ሁኑ። መልካም ጊዜ